የውርስ ሰጣት እንጂ የውርስ ሃይማኖት የለም ማለት ነው። እንደዛ ስል ኢየሱስ ክርስቶስን የምንቀበለው የግል አዳኝ እንጂ አድርገን የምንቀበለው የውርስ ሃይማኖት ሆኖ የምንኖር የለም ማለት ነው። ስለዚህ የግል አዳኝ የማዳን ቀን ደግሞ ዛሬ ነው ይላል። ዛሬ ማለት የምናውቀው ዛሬ ነው እንጂ ትላንት አልፈዋል፣ ነገን ገና አላየንም። ስለዚህ ባለንበት በየትኛውም ጊዜ ይህ ቪዲዮ ደርሶ በሰማችሁ ሰዓት ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉ እና ሌላ ብዙ ጊዜ ሰው ሔዋንን ይወቅሳታል ማለት እኔ ሴት ስለሆንኩ እንዳልወቀስ ብዬ አይደለም። በሔዋን ምክንያት ያጠናው የኤድን ገነት ነው አይደለ? በክርስቶስ ኢየሱስ በኩል ግን ያገኘ ነው የዘላለም መንግስት፣ የእግዚአብሔርን መንግስት ለዘላለም ከእግዚአብሔር ጋር አብሮ የመኖር እድል ነው ያገኘ ነው። ያጠናው ጥቂት ነው ግን ያገኘ ነው በጣም ትልቅ ነው። የዘላለም ህይወት እና ከእግዚአብሔር ጋር አብሮ መኖር ማለት ነው። የዘላለም ደስታ፣ የዘላለም ሰላም፣ የዘላለም ከእግዚአብሔር ጋር አብሮ መኖር ማለት ነው። ኤዴን ገነት ውስጥ ግን ያው አዳም እንዲያበጅ ነው አይደል የሚለው፣ እንዲያበጅ እንዲጠብቃትም ነው የሰጣ የለ። መጠበቅ አለ ደግሞ ማበጀት አለ። ያ ማበጀት ማለት ስራ አለው ማለት ነው። ድካም ነበረው ማለት ነው። መጠበቅ ማለትም ደግሞ ያው የሆነ ቀን ስህተት አይቀርም፣ ግን ዳግም ስህተት የሌለበት፣ ኃጢአት የሌለበት፣ ክፋት የሌለበት፣ አመጽ የሌለበት በአምላክ ወይም ከአምላክ መኖር የሚበልጠው ነው ያገኘ ነው ማለት ነው። ያጠነው ጥቂት ነው ግን ያገኘ ነው ትልቅ ነው። ያ ደግሞ እንደሚሆን እግዚአብሔር ያውቀው ነበረ። ምክንያቱም ባያውቅ ኖሮ ይሄን አታድርጉ አይልም ማለት ነው። ይሄን አታድርጉ ወይም ይሄን እንዳትበሉ ያላ ከቀን አንድ ቀን ስህተት ስለማይቀር ማለት ነው። ስለዚህ ያንን እያሰበን እሷን ከመውቀስ የተሰጠንን ክርስቶስ ኢየሱስን የግል አዳኝ አድርገን ተቀብለን የዘላለም ሕይወት ብንኖር የተሻለ ነው። ደግሞ የውርስ ኃጢአት እንጂ የውርስ ሃይማኖት የለም እና የውርስ በውርስ የመጣውን ኃጢአት ይቅር ሊልልን ሊሰራይልን ክርስቶስ ኢየሱስን ወደ ምድር ልኮታል። ስለዚህ ክርስቶስ ኢየሱስ የመጣ እኛን ሊያድነን ነው፣ ግን ተመልሶ የሚመጣ ሊፈርድ ነው። በክርስቶስ ኢየሱስ አምኖ ድኖ ለሱ እንደሚገባ ከሱ ጋር ወይም በሱ የሚኖር የዘላለምን ሕይወት፣ የዘላለምን እረፍት፣ የዘላለምን መንግስት ከአምላኩ ጋር አብሮ የመኖር እድልን ሊወርስ ይሄዳል እና ዛሬ ተሰጥቶ እድል ባለበት የመዳን ቀን ሆኖ ሳላ አሹፈን ወይም እምቢ ብለን ወይም እሱ አልታይ ብሎን በድካም እንኑር ያልነው። ምክንያቱም ድካም ብዙ መስራት ብዙ ያለ እሱ የምንሰራ ስራ ሁሉ ድካም ነው እንጂ ትርፉ እሱ በቀላሉ በቃ በመዳን ብቻ የምናገኘው እሱን አምነን ብቻ በመዳን ብቻ የዘላለም ሕይወት እናገኛለን እንጂ ብዙ ስለደከመን እሱን እስካልተቀበለን በሱ እስካልኖረን የምንደክሙ ድካም ለሱ አይገባውም ማለት ነው። ምክንያቱም እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎቼ ናቸው፣ ደግሞ ያለ እኔ ምንም ልታደርጉት አትችሉም ይላል። በክርስቶስ ለሆነ ራሱ እኛ የምንደክመው ድካሙ ሳይሆን ፍሬው ነው። ፍሬው የሚያደርገው ደግሞ ፍሬ የምናደርገው በምንድን ነው? እሱ የሚለውን በመስማት ያለውን ደግሞ በማድረግ ለሱ ደግሞ እንደሚገባ ስንኖር በውስጣችን ፍሬያሞች እንሆናለን። እኔ በፈቃዴ አሁን አንዴ በጌታ ሆኜለ እንዴ በቃ እኔ እንዲህ ላድርግ እንደዛ ላድርግ ይሄ ነው የሚጠቅመው ብለን መድከም ራሱ ሌላ ድካም ነው የሚሆነው። ግን በሱ መኖር፣ እሱን መስማት፣ እሱን ማወቅ፣ ለሱ እንደሚገባ መታዘዝ ነው ጌታ ከኛ የሚፈልገው። በጌታ ለሆን ነው ማለት ነው። በጌታ ላይ አይደለ ደግሞ ከግንዱ ውጭ ሆነን የምናፈራ ፍሬ ያው መቼም ግንድ ያለ ግንድ የሚያፈራ ቅርንጫፍ የለም።
ስለዚህ ግዴታ ግንድ ያስፈልገዋል ማለት ነው። ወይም የኃጢአት ወይም የጽድቅ ግንድ ክርስቶስ ኢየሱስ ነው። የኃጢአት ግንድ ከክርስቶስ ውጭ የሚኖር የትኛውም ድካም የኃጢአት ግንድ ተብሎ ይጠራል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ አምናችሁ ዳኑ። ለዳናችሁበት እውነት ደግሞ ከክርስቶስ ጋር ተጣብቃችሁ የሚለውን ስሙት፣ እየሰማችሁትን ደግሞ አድርጉት። ግን ሳሰሙ መጽሐፍ ቅዱስ በጥቅስ ብቻ እንዳትኖሩ። መጽሐፍ ቅዱስን ሁላችሁም አንብቡ። ከዘፍጥረት እስከ ራእይ አንብቡ። እግዚአብሔር ምን እንደሚል የእሱን ሀሳብ በደንብ የምንረዳው ከመጽሐፍ ቅዱስ ነው። ሰው በሰበከም አይደለም። በሰበከ ልንድን እንችላለን፣ ግን በሰበከ መኖር አንችልም። ምክንያቱም በሰበከ ስናይ፣ ስናነብ፣ ስንጸልይ፣ በእግዚአብሔር ቤት ስንጸና ለሱ እንኖራለን። ደግሞ ወላዋይ መሆንም እግዚአብሔር አይፈልግም። በሆነ ጊዜ ወደ ጌታ፣ በሆነ ጊዜ ወደ ዓለም፣ በሆነ ጊዜ ወደ ጌታ፣ በሆነ ጊዜ ወደ ዓለም እንደዚህ አይሆንም። ምክንያቱም በጌታ መጽናት፣ በጌታ መኖር፣ በጌታ ማፍራት እግዚአብሔር ይፈልጋል። ይሄንን የሚፈልገው እና ያንን አድርገን ሆነን እንኑር ይላለው መልእክቴ ነው።